የሰው ልጅ ትልቁ ድክመቱ ዝምታ እንደ ፍርሃት ወይም አለመናገር እንዳለማወቅ መቁጠሩና ለብቻው መሆን አለመቻሉ ነው። ነገር ግን ሳይኮሎጂ እንዲህ ይላል። ዝምተኛ ወይም ኢንትሮቨርት የሆኑ ሰዎች አፋቸውን ሲዘጉ አእምሯቸው ወደ አስፈሪ የሀሳብ ማሽንነት ይቀየራል። እነሱ በአደባባይ የማይናገሩት በውስጣቸው ማንም የማይገምተው እጅግ ጥልቅና ሚስጥራዊ ዓለም ስላላቸው ነው። እንዲሁም በዓለም ላይ ያሉ ታላላቅ ስልታዊ መሪዎች፣ ሳይንቲስቶች እና ቢሊዮነሮች ዝምታቸውን እንደ ትልቅ የጦር መሳሪያ የሚጠቀሙበት የስነ ልቦና ሚስጥር አላቸው። በዛሬው ቪዲዮአችን ላይ ዝምተኛ ሰዎች በውስጣቸው የደበቋቸውን ማህበረሰቡ በቀላሉ የማይረዳቸውን 5 ድብቅ ባህሪያትን እንመለከታለን። በተለይ ቁጥር 5 ላይ ያለው ባህሪ ዝምተኛ ሰዎችን የምታይበትን እይታ ሙሉ በሙሉ ይለውጠዋል። ዝግጁ ከሆንክ እንጀምር። አንደኛ፣ ከዝምታ ጀርባ ያለው ስልታዊ የማንበብ ብቃት። ዝምተኛ ሰዎች በጥበብ የተሞሉ ታዛቢዎች ናቸው። በአንድ የንግግር መድረክ ወይም ጓደኛሞች በተሰበሰቡበት ቦታ ላይ ብዙ ሰው ቀጥሎ የሚናገረውን ነገር ለማሰብ ሲጨነቅ፣ ዝምተኛ ሰው ግን የሰዎችን የሰውነት ቋንቋ፣ የድምፅ ቃናና ትናንሽ ስሜታዊ ለውጦችን ያጠናል። ለምሳሌ ያክል ታዋቂውን መርማሪ ሸርሎክ ሆልመስን ብናስታውስ የእሱ ታላቁ ጥበብ ማውራት ሳይሆን ማስተዋል ነበር። ዝምተኛ ሰዎች ልክ እንደዚሁ ናቸው። አንተ እያወራህ መስሎ ሊሆን ይችላል፣ እነሱ ግን በዝምታቸው ጀርባ ያንተን ትክክለኛ ማንነትና የንግግርህን እውነተኛነት እየመዘኑብህ ነው። ሁለተኛ፣ የሐሳብ ላቦራቶሪ ያላቸው ጥልቅ ሐሳቢዎች መሆናቸው። ዝምተኛ ሰዎች ወይም ኢንትሮቨርቶች ወደ ውጭ የሚያወጡት ንግግር አነስተኛ ቢሆንም በውስጣቸው ግን ጥልቅ የሐሳብ ማዕበል ይነጉዳል። ሳይኮሎጂ ይህንን የዝምታ ማዕበል ኢንተርናል ፕሮሰሲንግ ይለዋል። አንድን ነገር ከመናገር ወይም ውሳኔ ከመወሰናቸው በፊት በውስጣቸውም በጥልቅ ይመረምሩታል። ለምሳሌ የዓለማችን ቢሊዮነርና የቴክኖሎጂ ሰው የማይክሮሶፍት ባለቤት የሆነው ቢል ጌትን ብንወስድ በየዓመቱ ለ1 ሳምንት ወይም ለ7 ቀናት ያህል ስልኩን አጥፍቶ ከሰው ተለይቶ በአንድ ገለልተኛ ጎጆ ውስጥ ብቻውን ያሳልፋል ይባላል። ይህንንም ለብቻ የመሆን ጊዜ የማሰብ ሳምንት ወይም ቲንክ ዊክ ይለዋል። እንግዲህ ዝምተኛ ሰዎች ይህንን የተፈጥሮ ስጦታ በየቀኑ ነው የሚጠቀሙበት። ለዚህ ነው ሲናገሩ የሚወረውሩት ቃላት እንደ ማዕበል የሚከብደው። ሶስተኛ፣ ታማኝና መራጭ ህብረት መፍጠራቸው ነው። ብዙ ሰዎች በጣም ብዙ ጓደኞች እንዲኖራቸው ይፈልጋሉ ወይም አሏቸው። ዝምተኛ ሰዎች ግን ለቁጥር ቦታ የላቸውም። ትኩረታቸው ጥራት ላይ ነው። አንድ ሰው ወደ ህይወታቸው ለማስገባት ረጅም ጊዜ ይወስዳሉ። ሰውን ይፈትሻሉ። ለምሳሌ ማህበራዊ ሚዲያ ላይ በሺዎች የሚቆጠሩ ፎሎዎች ኖረው ማንም ለአንተ እውነተኛ ካልሆነ ዋጋ የለውም። ዝምተኛ ሰዎች ግን ያላቸው 2 ወይም 3 ጓደኛ ሊሆን ይችላል። ነገር ግን ያ ጓደኝነት በማንኛውም የህይወት ውጣ ውረድ ውስጥ የማይናጋና የማይፈርስ እጅግ ጥልቅና እውነተኛ ጥምረት ስለሆነ አንዴ ካመኑ ህይወታቸውን ይሰጠዋል። አራተኛ፣ የነፃነትና የብቸኝነት ድፍረት ኮምፎርት ኢን ሶሊቲዩድ። አብዛኛው ሰው ብቻውን ሲሆን ፍርሃትና ጭንቀት ይወርሰዋል። ለብቻው ሆኖ የውስጡን ድምፅ ከመስማት ይልቅ ሞቱን ይመርጣል። በሰዎች ካልተከበበ፣ የሰዎችን እውቅናና ማጨብጨብ ካላገኘ ወይም ከመንጋው ከተነጠለ ህይወቱ የሚጨልምበት ይመስለዋል። ዝምተኛ ሰዎች ግን ብቸኝነት እንደ ስቃይ ሳይሆን በጥሞናና በተመስጦ ውስጥ በመግባት ራሳቸውን እንደሚያድሱበት ኃይል ይቆጥሩታል። ለምሳሌ ያክል ብንጠቅስ ዝነኛው ተዋናኝ ካኑ ሬቭ በሚሊዮን የሚቆጠሩ ረብጣ ዶላር እያለው እሱ ግን ብዙ ጊዜውን ብቻውን በፓርኮች ውስጥ ወይም በህዝብ መመላለሻ ላይ በጸጥታ ሲንቀሳቀስና ሲያሳልፍ ይታያል። ዝምተኛ ሰዎች ብቸኝነትን ስለሚወዱት የትኛውም ሰው በሐሳብ ሊገዛቸው ወይም በብቸኝነት ሊያስፈራራቸው አይችልም። እነሱ በራሳቸው ዓለም ውስጥ ሙሉ ናቸው። አምስተኛ፣ ስልታዊ ዝምታን እንደ ትልቅ መሳሪያ መጠቀም። ይሄ ዝምተኛ ሰዎች ማንም ሊረዳው የማይችለው እጅግ አስፈሪው ባህሪያቸው ነው። አንድ ሰው ሲበድላቸው ወይም ክርክር ውስጥ ሲገቡ ወዲያው ስሜታዊ ሆነው አይጮሁም፣ በዝምታ ይመለከቱሃል። ይህ ዝምታቸው ፍርሃት ሳይሆን በአንተ ላይ ያላቸውን ሙሉ ቁጥጥር የሚያሳዩበት የስነ ልቦና ብልሃት ነው። በታዋቂው የስልጣን መጽሐፍ 48 Laws of Power ላይ ሁልጊዜ ከሚያስፈልገው ያነሰ ተናገር የሚል ህግ አለ። የሚያስገርመው ነገር ዝምተኛ ሰዎች ሳይማሩት ሁልጊዜ የሚተገብሩት ህግ ነው። ጠላቶቻቸው በንግግራቸው ስህተት እስኪሰሩ ድረስ በዝምታ ይጠብቁታል። ከዚያም በተረጋጋ መንፈስና በተካሸኑ ቃላት አፍ የሚያዘጋ ምላሽ ይሰጣል። እንግዲህ የዝምተኛ ሰዎች 5 ድብቅ ባህሪያት ይህንን ይመስላሉ። በዚህ ቪዲዮ ዝምተኝነት ወይም ለብቻ መሆን የአይናፋርነት ወይም የድክመት ምልክት ሳይሆን ኃይልን በውስጥ አምቆ የመያዝ ስልታዊ ሳይኮሎጂ እንደሆነ የተረዳችሁ ይመስለኛል። ለዛሬው ስለ ዝምተኛ ሰዎች ይህን ያክል ካልን በቀጣይ ህይወትን የሚቀይሩ በጥልቅ ጥናትና ምርምር የተዘጋጁ የሳይኮሎጂና የስብዕና ግንባታ ቪዲዮዎችን ዘላችሁ እንመጣለን። ቪዲዮ ከተመቻችሁ ላይክና ሰብስክራይብ በማድረግ ድጋፋችሁን አሳዩ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ